ትንሹን አዶናይ ቃኝት አድርገን እንምጣ እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር ድንኳን ሰበራ ማለት ነው በቃ በኃይለኛው አሁን እኔ አስተዳደጊ ሀብታም ልጅ ነኝ እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት ደሞ ይሰርቃሉ ይሸታል ሁሉም ነገር ነው አላድርም እዚህ አልኩ መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው የበታችነት ስሜት ይሰማኛል ሰዎችን እፈራለሁ አፍራለሁ መናገር አልችል ሁላችንም በሀገር ደረጃ የተጠቃንበት ነገር ነው ከየት ነው የመጣው አላቅም ማን ነው እንደዚህ እየተጫወተብን ያለው አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች ከነዚህ ስሜቶች የምደበቅበት መንገድ ምንድነው የፖርን አለ የሱስ አለ የዊድ የላ ሰይጣን መልኩን ቀይሮ ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አያት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው ለመጀመሪያ ጊዜ በህይወቴ እስኪ የዋሆኝ ሊዮ ዛሬ እስኪ ራሴ ሱስ ውስጥ ነበርክ ማትፈልገው ህይወት ውስጥ ነበርክ እንደው ከዚህ ህይወት ውስጥ ሙሉ ለሙሉ ይወጣበትን ቅጽበት ራሴን ማጥፋት የፈለኩባት ቀን ሰው አስደሳችነቴም ይሞታል ከዚህ በላይ ደግሞ ምንም የለም አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደል ቢጠላኝ ሁሉም ሰው ቢያረግኝ ዝም ብሎ አዶናይ እንደሚፈልገው ሆናለ ከማንም ሰው ፍቅር አልጠብቅ ይሁን አድንቆት አልጠብቅ ጭብጨባ አልጠብቅ ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ መልስ እንታወጣለህ ሰግጠ እነት በቃ ነው መሰገጥና መፈመስ ፈልጋለሁ አሁን ገባሽ አይደል ገባኝ በጣም ሃይኔ ቆንጆ ላል አድክም አድርጊ እንትን አድርጊ ሰዎች ደግሞ ውሃንም አይዘው ወይ እንቀሳቀስ ይኖርብናል መደነስ መዘመር መዝፈን ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense አወዳዳቂ ይሆናሉ መካሪ ይሆናሉ ከዛ ያንቺ ተወዳዳሪ ይሆናሉ ከዛ ባንቺ ይቀናሉ ከዛ ያንቺ አንጨብጫው ይሆናሉ ምርጫ የላቸው ዋው